ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? በዛሬው ፕሮግራማችን በሌላ አጠር ባለ ቪዲዮ ተመልሼ መጥቻለሁ። በዛሬው ፕሮግራማችን ፓውስ እንደምታውቁት ሊስት የሚደረግበት ቀን አናውንስ ተደርጓል። በኦፊሻል ትዊተር አካውንታቸው ላይ ይሄን ነገር ሼር አድርገው ነበር። ዛሬ ከ5 ሰዓት በፊት ነበር ይሄን ሼር ያደረጉት። እዚህ ጋር እንደምታዩት ያስቀመጡት ነገር አለ። ይህ ማለት 16 አፕሪል 2025 ማለት ነው። ስለዚህ አፕሪል 16 ላይ ሊስቲንግ ዴት ይመስለናል ይሄን ነገር አናውንስ አድርገዋል ማለት ነው። አፕሪል 16 ላይ ምን ይፈጠራል የሚለውን አብረን ያለን። ከዛ በተጨማሪ ብዙዎቻችሁ ስለ ብለም እየጠየቃችሁ ነበር። ከዚህ በፊት አንድ ቪዲዮ ሰርችላችኋለሁ። ከዚህ በፊት ያለው ቪዲዮ ማለት ነው ብለም ላይ እንዴት ያደረጋችሁ ትሬድ ያደረጋችሁ ሚን ፖይንቶች እንደምትሰበስቡ አሳይቻችኋለሁ እና መጨረሻ ላይ ትሬድ አድርገን ትርፍ አግኝተን ብሩን እንዴት ነው የምናወጣው ያላችሁ እየጠየቃችሁኝ ያላችሁ ወይም ደግሞ ብሩን መልሰን ማውጣት ከፈለግን ዲፖዚት ያደረግነው እንዴት አድርገን እናወጣዋለን ዊዝድሮ የሚል ኦፕሽን የለም ያላችሁ አብዛኞቻችሁ ጠይቃችሁኛል። ስለዚህ እንዴት አድርጋችሁ እሱን ያስገባችሁትን ማውጣት እንዲሁም ትርፍ ካገኛችሁም ትሬድ ስታደርጉ ካተረፋችሁ እሱንም በአጠቃላይ እንዴት አድርጋችሁ ማውጣት እንደምትችሉ አሳያችኋለሁ። ቪዲዮውን ላይክ አድርጋችሁ ጀምሩት። እናንተ ላይክ ስታደርጉ ቪዲዮ ለብሶ እንዲደርስ ለኔ ይረዳኛልና ፕሊዝ ቪዲዮውን ላይክ ያደርጋችሁ ጀምሩት። ስለዚህ ይሄንን ለማድረግ ቴሌግራም ቻናላችን ላይ ትሬድ የምታደርጉበትን የቦቱን ሊንክ አስቀምጬላችኋለሁ። እዚህ ጋር ፒን ያደረኩት ሜሴጅ አንዴ ከነካችሁት ይወስዳችኋል። እቺ ሊንክ አንዴ ተነኳታላችሁ ወደ ቦቱ ይወስዳችኋል ማለት ነው። ቦቱ ላይ ከገባችሁ በኋላ ትሬድ እንዴት እንደሚደረግ ማታውቃላችሁ። ሚን ፖይንት ወሳኝ ነው። ሊስት በሚደረግ ጊዜ ሚን ፖይንታችሁ በጣም ይታያል። ስለዚህ ያልሰራችሁ ያን የማታውቃላችሁ ከዚህ በፊት የነበረው ቪዲዮ እዩትና ትሬድ ማድረግ ጀምሩ። ትሬድ ካደረጋችሁ በኋላ ወይም ደግሞ ያስገባችሁትን ብር ማውጣት ከፈለጋችሁ እንዴት እንደምታወጡት ላሳያችሁ። ወደ ቦቱ ከሄዳችሁ በኋላ በዚህ መልኩ ይመጣላችኋል። እዚህ ጋር እንደምታዩት ዋሌት የምትላለች ዋሌት የምትለውን አንዴ ንኳት። እቺን ስትነኳት በዚህ መልኩ ይመጣላችኋል። ወደ ሜኑ ተመለሱ። የሶላና ዋሌት እንዲሁም ደግሞ የቶን ዋሌት የሚሉ አማራጮች አሉ። ስለዚህ እኛ አሁን የቶን ነው አድ ያደረግነው። ሶላናም ከሆነ የሶላና መንካት ትችላላችሁ። እኛ የቶን ስለሆነ ይሄንን ቶን ዋሌት የሚለውን አንዴ እንነካዋለን። እሱን ስነኩት እንደምታዩት በዚህ መልኩ ይመጣላችኋል። ሪሴት ዋሌት የሚላለ ኤክስፖርት ዋሌት ኢምፖርት ዋሌት የሚላለ ዲፖዚት ቶን ስካን የሚላለ ዊዝድሮ ኦል ቶን የሚላለ የተለያዩ አማራጮች አሉ። ስለዚህ እዚህ ጋር እንደምታዩት መሃል ላይ ኤክስፖርት ዋሌት የምትለውን አንድ ጊዜ ተነኳታላችሁ። አሁን ምንድነው የምናደርገው ዋሌታችሁን ቶን ኪፐር ላይ አድ ታደርጉታላችሁ። ከዛ ከቶን ኪፐር እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። በዚህ መልኩ ይመጣላችኋል። ኤክስፖርት ማድረግ ትፈልጋለሁ እያለን ነው። ኮንፊርም የሚለውን ነካለን። ይሄንን ኮንፊርም የሚለውን ስትነኩት እዚህ ጋር እንደምታዩት ኤክስፖርት ዋሌት ብሎ የቶን ሪከቨሪ ፍሬዛችሁን ወይም ደግሞ 24 ቃላቶቹን ይሰጣችኋል እዚህ ጋር። እንዲሁም ደግሞ ፕራይቬት ኪ ብሎ ደግሞ ከታች እዚህ ጋር እንደምታዩት ፕራይቬት ኪያችሁን ይሰጣችኋል ማለት ነው። ስለዚህ እነዚህን ተጠቅማችሁ ይሄንን ቶን ኪፐር ላይ ወይም ሌላ ዋሌቶች ላይ አድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ለምሳሌ ቶን ኪፐር ላይ አድ ለማድረግ ቶን ኪፐራችሁ ትሄዳላችሁ። እኔ አድ አድርጌው ነው። ቶን ኪፐራችሁ ላይ ከሄዳችሁ በኋላ እዚህ ጋር እቺን ቀስት ምልክቷን አንድ ጊዜ ተነኳትና አድ ዋሌት የሚል አለ ከታች እንደምታዩት ይሄንን አድ ዋሌት የሚለውን ነካለን። ይሄንን ስነኩ በዚህ መልኩ ይመጣላችኋል። ኢምፖርት ዋሌት የምትላለች ሁለተኛ ላይ እሷን አንዴ ተነኳታላችሁ። እዚህ ጋር እንደምታዩት ቅድም ኮፒ ያደረጋችኋቸውን 24 ቃላቶች እዚህ ጋር ፔስት በማድረግ ወይም ደግሞ እያንዳንዱን በመጻፍ ኮፒ ፔስት ማድረግ ትችላላችሁ። ያ ነው የሚቀለው ሙሉውን ከምትጽፉት። ከዛ እዚህ ጋር ኮንቲኒው የሚለውን ስትነኩት ሙሉ ዋሌቱን እዚህ ጋር ያስገባላችኋል ማለት ነው። እንደምታዩት እኔ ኖት ኮይን ነው ትሬድ ያደረኩ የነበረው ለጊዜው። እንደምታዩት የገዝቻለሁ ቅድም እንደምታዩት የገዛውት እዚህ ጋር መጥቷል። እዛ ላይ ኔትወርኩ ካስቸገራችሁ አልሸጥ ካላችሁ ራሱ እዚህ ላይ ከሸጣችሁት እዛም ላይ ተሸጠ ማለት ነው። ስለዚህ ሙሉ ዋሌታችሁን እዚህ ጋር ማግኘት ትችላላችሁ በዚህ መልኩ። የዛሬው ፕሮግራማችን ይሄንን ይመስላል። በዚህ መልኩ ዊዝድሮ ማድረግ ትችላላችሁ። ይመቻችሁ።